ታብርን የጠጣ ሰው ወደ ደቅ እስጢፋ ነው የሚላከው። ተሰውሮ እንዲኖር ነው የሚፈለገው። ሞትን ሳያይ ሞትን ሳያይ ከዚያ ይሄዳል። ሀሽማል ይሆናል። ለዛ ጋር ይኖራል። ተሰውሮ ይኖራል። እነዚህ ገሞራውና ታሪኩ እየፈለጉ እዚያ ድረስ ሂደዋል። እንግዲህ የቅኔ መምህራን ተማሪዎችን ይሰበስባሉ። እንደማንም ሰው ትምህርት ያስተምራሉ። የመረጡትን የወደዱትን ወይንም ደግሞ ለሀገር ይጠቅማል ያሉትን ከታብር ያጠጡታል። ታብርን ሲጠጣ ቃል ኪዳን አለው። ከዚያ በኋላ ወደ ደቅ እስጢፋ ይሄዳል። ሞት የማያስነካውን መና የሚባለውን ያንን ይበላል። እሱን ሌላ ጊዜ እናነሳዋለን። ያንን ይቀምሳል። በዚያው ይኖራል ማለት ነው። አይ በሞት እፈልጋለሁ ስለዚህ ተመልሼ እወጣለሁ ካለ ያንን መናውን ይቀማል። ወደዚህ ተመልሶ ሲመጣ ይሞታል። ከዚያ በኋላ ወደ መቃብር ይወርዳል ማለት ነው። አይ ዝም ብዬ ነው የምኖር ወደዚያው ካለ ግን እንደነ ማቱሳላ እንግዲህ በዚያው አካባቢ ተሰውሮ መኖር ነው። አሁን እንግዲህ ሀገራችን ትልቁ አሁን ዓለም ወደ ስጓሬ እየመጣች ነው፣ ህቡ ነገር እያጠናች ነው ብለናል አይደለ? የእኛ አባቶች እሱን ነው አሁን ያሉት ማለት ነው። እና ታብር ስራዋ ይቺ የህይወት ውሃ የልደታዋ የጎንደሯ የህይወት ውሃና ታብር ይህንን ነው የሚሰሩ። ያቺ የህይወት ውሃም ራሷን ትሰራለች፣ ታብርም ራሷን ትሰራለች። ስለ ህይወት ውሃ በኋላ እናነሳለን በሰፊው ብዬ ነው እንጂ መቼ እንደሚጠጧት ምናልባት ወራቱን ባንናገርም የምናነሳው ነገር ይኖራል። እውናዊ በሆነ ነገር እናነሳዋለን የሀገራችን ጥበብ እስከሆነ ድረስ ማለት ነው። ታብር ግን ምንድን ነው የምታደርገው? ያ ተማሪ ይጠጣታል። ከዚያ በኋላ ምን ያደርጋል? ቀጥታ ከጎንጅ ወደ ደቅ። ይህ ፍኖተ ተዋናይ ነው፣ የተዋናይ መንገድ ነው። አሁን ተዋናይ ከደቅ ጥበብ ተምሯል፣ ጎንጅ ኑሯል። ደቅ በነበረበት ጊዜ ከመላከ ሞት ተሰውሮ ነው የኖረ። ጎንጅም ከገባ በኋላ 7 ዓመት ከመላከ ሞት ተሰውሮ ነው የኖረ። በኋላ ግን መሞት ሲፈልግ ያንን ሞትን የሚከላከለውን ነገር ወዲያ ጣለ። እንዲያውም ሰዎች እጽ ነበረው ከሰውነቱ ይቀብረዋል። ከዚያ በኋላ ያንን አውጥቶ ሲጥል ወደ አፈርነት ተቀየረ፣ ሞተ ምናምን ብለው ዝም ብሎ እነሱ በገባቸው መልኩ ነው የሚጠርቁት። እሱ አይደለም ትርክቱ ማለት ነው፣ ሌላ ነው። አንዳንድ ጊዜ እኛ ይሄ ምንድን ነው ያላጠናነውን ነገር ከምንናገር አላውቅም ማለት ዝምታ እና ከዛ ሞት የሚያስነካውን ነገር ይዞ ይመጣል። ያንን እየተመገበ ምግብ ነው በነገራችን ላይ ማለት ነው። ያንን እየተመገበ በኋላ በሰፊው ካርታታ ኮከቦች ላይ ስለማነሳው ነው እንጂ እየተመገበ ይኖራል። መሞት ሲፈልግ ያንን መብላት ያቆማል። ከዚያ በኋላ ይሞታል። አለቀ፣ ተፈጸመ። ግን ምንድን ነው የታብር ትልቁ ስራ? ለምሳሌ እርስዎና ያለን እንበል፣ ይህ ጥበቡ ከተገለጸልን ያችን ታብርን እንጠጣለን። አይ በህይወት መኖር ነው የምንፈልገው፣ እዚህ ጫጫታ መኖር አንፈልግም። ስለዚህ ደቅ እንሄድና በሰላም እንኖር። ምግብ አያስፈልግም፣ ልብስ አያስፈልግም፣ ከዚያ ሁሉም ነገር አለ ካልን ወደዚያው እንሄዳለን፣ እንኖራለን። ግን ቀድመን ታብር መጠጣት አለብን። ግን ያ ደግሞ ታብር መቼ እንደምትወጣ ምናልባት ወደፊት ሰው ትንሽ እንደው ቢያጣ ነው የተወሰነ ነገር ብዬ ከዚህ ጋር መነሻውን እንትን አላልኩትም እንጂ ትንሽ የተወሰነ ነገር ጥሩ ቀጥሉ። አይ በቃ በኋላ እናነሳዋለን። ካርታታ ኮከቦች ላይ የምናነሳው ማለት ነው። ታብር መቼ ቀን ነበር የምትገለጸው? ቅዳሜ ቀን ነበረ። ያ ቅዳሜ ቀን የምትገለጽበት እንትን ቀመር ደግሞ እንዴት ነበረ? ቀመሩ አልተገለጸም። ታሪኩ